ሰላም ልጆች፣ ዛሬ ደግሞ በመጽሐፍ ቅዱስ ውስጥ የእምነት አባት ተብሎ ስለሚጠራው ታላቅ ሰው ታሪክ እናያለን። ይህ ሰው እግዚአብሔር ሂድ ሲለው ወዴት እንደሚሄድ ባያውቅም በደስታ የታዘዘ ደግ ሰው ነው። እርሱም አብርሃም ይባላል። አብርሃም በካራን ሀገር ከቤተሰቦቹ ጋር ይኖር ነበር። አንድ ቀን እግዚአብሔር ለአብርሃም ተገለጠለትና እንዲህ አለው፣ አብርሃም ሆይ ከሀገርህ ከዘመዶችና ከአባት ቤት ወጥተህ እኔ ወደማሳይህ ምድር ሂድ አለው። እግዚአብሔርም ለአብርሃም ታላቅ ተስፋ ሰጠው። እባርክሃለሁ፣ ስምህንም ታላቅ አደርገዋለሁ፣ የዓለም ሕዝቦች በአንተ ይባረካሉ አለው። አብርሃም በዚያን ጊዜ ዕድሜው 75 ዓመት ነበር። አብርሃም እግዚአብሔርን አልተከራከረም። ወዴት ነው የሚሄደው? መንገዱስ ያስፈራል አላለም። ይልቁንም ሚስቱን ሳራን፣ የወንድሙን ልጅ ሎጤንና ያለውን ንብረት ሁሉ ይዞ ጉዞ ጀመረ። አብርሃም እግዚአብሔርን ሙሉ በሙሉ አምኖት ነበር። መንገዱ ረዥም ነበር፣ በበረሃ ውስጥም አለፈ። ነገር ግን አብርሃም እግዚአብሔር አብሮት እንዳለ ስለሚያውቅ ምንም አልፈራም። በመጨረሻም እግዚአብሔር ወደ አሳየው ወደ ከነዓን ምድር ደረሱ። እግዚአብሔርም ለአብርሃም እንደገና ተገለጠለትና ይህችን ምድር ለዘር እሰጣታለሁ አለው። አብርሃም እግዚአብሔርን ለማመስገን መሠዊያ ሠራ። አንድ ቀን ማታ እግዚአብሔር አብርሃምን ወደ ውጭ አወጣውና ወደ ሰማይ ተመልከት፣ ከዋክብትን መቁጠር ትችላለህን? ዘርህም እንደዚህ ይበዛል አለው። አብርሃምም ምንም እንኳን ልጅ ባይኖረውም እግዚአብሔርን አመነ። ልጆች፣ ከአብርሃም ታሪክ የምንማረው መታዘዝን ነው። እግዚአብሔር አንድ ነገር አድርጉ ሲለን ለበረከታችን ነው። አብርሃም ስለታዘዘ ዛሬ ድረስ ስሙ ሲጠራ ይኖራል። እናንተም ወላጆቻችሁንና እግዚአብሔርን በመታዘዝ የተባረካችሁ ልጆች ሁኑ። የዛሬ ታሪካችን ይህን ይመስላል። በሚቀጥለው ቪዲዮ እስክንገናኝ ቻው ቻው። ሰብስክራይብ ማድረግም እንዳትረሱ።